ኤልዛቤል ስፒሪት ናት። አንዲት ኖራ የሞተችና የተቀበረችና ያለቀላት ሴትዮ አይደለች ማይ ፍሬንድ፣ በየዘመኑ ያለች ናት። ምንድናት? የአገልጋዮችን ለእግዚአብሔር ያላቸውን ኮሚትመንት፣ አማኞች ለእግዚአብሔር ያላቸውን ኮሚትመንት፣ ፓሽን፣ ግለት ከሌላ ነገር ጋር እንዲቀላቅሉና እንዲያዳቅሉና እንዲገለሙቱና እንዲሴስኑና እንዲቀሳቀሱ እየተከታተለች እነ ኤልያስን የምትከታተል መንፈስ ናት። ከባሪያዎቹ ጋር የተያያዘች ናት። ከአገልጋዮቹ ጋር የተያያዘች ናት። ፓሽንን ማውረድ ነው ስራዋ። መጎተት ነው ስራዋ። ማሴሰን ነው ስራዋ። ማገልሞት ነው ስራዋ። እንድንቀላቀል ማድረግ ነው ስራዋ። ሃይማኖትን ኃይል የለሽ ማድረግ ነው ስራዋ። የሚፈራ የሚንቀጠቀጥ የሚያፍር ማድረግ ነው ስራዋ። አለች ዛሬም። ራዕየ ዮሐንስ ላይ ብቻ ተጠቅሳ ቀረች ሳይሆን አለች ዛሬም። እግራችንን እየተከታተለች ለማውረድ የምትታገል አለች። ኤልያስን አወረደችው ክትከታዛበት። በጀመርንበት እንዳንቀጥል የምትታገል ስፒሪት አለች። ታዲያ ዋስትናችን ምንድነው? ከወረድንበት የሚያወጣ አምላክ፣ በከፍታ ብቻ ሳይሆን በዝቅታም የማይለይ አምላክ፣ እሳቱ ሲቀጣጠል ብቻ ሳይሆን እሳቱ ወርዶ የማይተው አምላክ፣ መልሶ የሚያድስ አምላክ አለ። መልሶ የሚያበረታ አምላክ አለ። ፓሽኔት የሚያደርግ አምላክ አለ።